የህይወት በሰማይ የበረረው እባብ። አባቴ፣ ትንሽ እጆችና እግሮች ያሉትን የእባብ ሕፃን ተመልክተህ ታየኸው? እንደ እባብ ሊለወጥ ነው። ዋው! እኔም ልናየው ብዬ ነበር። ያንን ስሙ ይባላል መቀየር፣ ሜታሞርፎሲስ ይባላል። አዎን መቀየር። ግን አባቴ እባቦችን እና ወፎች እባቦችን ይበላሉ። ያ አዝናኝ ነው። እውነት ነው፣ ግን እባቦችም ለመኖር የችግኝንና የትልን ይበላሉ። ይህ ሁሉ የህይወት ደንቦች ነች። የህይወት ያማን ነው አባቴ? ንገረኝ እስቲ። አንተ ትንሽ ከበዛ በኋላ እንኳን እነግርሃለሁ። አይዞህ አባቴ፣ አሁን መረዳት እፈልጋለሁ። እባክህ ንገረኝ። እውነት ታውቃለህ? ትፈልጋለህ? አዎን፣ በጣም እፈልጋለሁ። በዚህ ጊዜ ጆሮህን አዘንጋ። በጥሩ ተዳምጥክ። እናቱ እንደዚህ በማለት ታሪክ ጀመረል ትናገር። ይህ የአባቱ አያት በእርሱ ላይ እንደተናገረው ነበር። በሰማይ የበረረው እባብ የተባለ ታሪክ ነበር። እነሆ እኛ በመንጋ መሬት ነን፣ እንስሳት ብዙ በሚኖሩበት መንደር። በሙሉ ጨረቃ ሌሊት ከእህል ተተከለ በኋላ እባቦች ትልቅ የመዝሙር ዝምድናቸውን ጀመሩ። ጋኩ ጋኩ፣ በጨረቃ ብርሃን ውስጥ እንጓዝ። ጋኩ ጌኮ ጌኮ፣ ፊትህን እወዳለሁ። ጌኮ ኬሮ ኬሮ፣ እባክህ ጋብተኝ ኬሮዮን። ይህ የፍቅር የመዝሙር ውድድር ነበር። ይህ መቼ ያዝ ነበር? ክረምት አልቆ መኸርም መጣ። ከትንሽ እባብ ሕፃን ጀምሮ ፒዮንታታ እንኳን እባብ ሆነ። በየቀኑ ምግብ ለመፈለግ ተጋደለ። ዛሬ የወፍ ትንሽ ተቀበለ፣ የትል ተያዘ። እንኳን እንደ ድንቢጥ ያለ ሽታ አገኝ። ነገር ግን አንድ ቀን አይዞህ፣ ታላቅ እባብ አንድ ትኩረት አደረገበት። ፒዮንታ በፍርሃት ደነገጠ። ይህ አስጊ እና አደገኛ ቀን ነበር። ይቅር፣ ይህ መጨረሻዬ ነው። እባብ ይበላኛል። አይኑን ጠቅ ብሎ ዘጋ። የእባቡን መንከስ ተጠባበቀ። እንግዲኛ ፍላህ ፍላህ ፍላህ። ኃይለኛ ነፋስ ነፋ። ፒዮንታን ወደ ሳር አወረደ። ቀስ ብሎ ወደ ላይ ተመለከተ እና ታላቅ ወፍ እባቡን በጥፍሮቹ ይዞ እየበረረ ነበር። ዋይ ዋይ! ፒዮንታ በድንጋጤ ጮኸ። እንኳን ቆመ፣ ሊቆም አልቻለም። መኸር በቀላሉ ቀዝቃዛ ሆነ። በቅርቡ የክረምት ነፋስ ጀመረ። አይ ፒዮንታ፣ ለክረምት መዘጋጀት ጊዜ ደርሷል። መዘጋጀት? ምን ማለት ነው አባቴ? እኛ እስከ ጸደይ ድረስ በመሬት ታች እንተኛለን። ያንን ይባላል መኝታ ያድራል ሄምርናሽን ብለዋልኪ። ለፒዮንታ ይህ የመጀመሪያ የክረምት እንቅልፍ ነበር። አባቴ ጥያቄ አለኝ። ምን ነው ፒዮንታ? ንገረኝክ። ፒዮንታ ስለ ቀኑ አደጋ ያለበት ተናገረ። ከዚያም ጠየቀ፣ አንድ ቀን እኔ በእባብ ይበላልኝም? ለምን ተወለዱ? እባክህ ንገረኝ አባቴ። እሺ፣ ይህ ታላቅ ጥያቄ ነው። ምናልባት ለአንተ አሁን ዕድሜ ትልቅ ነች። ነገር ግን እፈልጋለሁ እንደገና። አሁን ንገረኝ አባቴ። እሺ፣ በጥሩ ተዳምጥክ። አባቱ ምን ይናገራል? ይህ ለቀጣይ ጊዜ ሚስጥር ነው፣ ይጠብቁት። እሺ፣ ሁላችሁም እናንተ ሁሉም እንደ ሰዎች ሕይወት ተሰጥቷችኋል። ሰዎችን እንደ እንቁራሪቶች አይበሉም። እንግዲኛ ለምን ተወለድን? እባኮትን አስተያየቶቻችሁን በአስተያየት ክፍል ያካፍሉ።